ሰባት አጋንንት ተሰባሰቡና አቡነ ሰላማን እንዴት እንደሚጥሉ እንዲህ ብለው ተማከሩ። አሁንም ዛሬ እኛን የሚጥሉን ያኔ በተማከሩት ምክር አማካኝነት ነው። ብዙ ትምህርት እናገኝበታለንና እስከ መጨረሻው እንከታተል። ሴጣን እንዴት አድርጎ ወጥመዱ ላይ እንደሚጥለን ብዙ የሴጣንን ተንኮል በዚህ ታሪክ ውስጥ እንመለከታለን። በኮሜንት አቡነ ሰላማ በረከቶት ይደርብን፣ በቃል ኪዳኖት ያስቡን እያላችሁ ጻፉልኝ። ታሪኩ እንዲህ ነው። አቡነ ሰላማ ከሳቴ ብርሃን በሚኖሩበት በትግራይ ሀገር ከእግዚአብሔር ሕግ የሚያስቱ በሰው አድረው ክፉ ነገርን የሚያሳስቡ ራስንና ሰውነትን የሚያሳሙ አጋንንት ነበሩ። በእግርም አድረው ያስነክሷቸዋል። በምላስም አድረው መልካም ነገርን እንዳይናገሩ ያኮላትፏቸዋል። በጉሮራቸውም አድረው ጉሮራቸውን ይዘጋሉ። ሰውነታቸውንም ታማሚ ያደርጓቸዋል። መልካቸው ቀይ የሆነውን ነጭ ያደርጋሉ። በእጅ አድረው ያሳምሟቸዋል። ለመግደልም ያፋጥኗቸዋል። በልብም አድረው የሃይማኖትን ነገር እንዳይሰሙ ያደናቁሯቸዋል። በራሳቸውም አድረው ጸሎት እንዳያደርጉና ሃይማኖትን እንዳይማሩ ይከለክሏቸዋል። በብልታቸው አድረው ትዕግስትንና ንጽህናን እንዳይዙ ዝሙትን ያመጣሉ። በሆዳቸው አድረው ለሞት እስኪያደርሳቸው ድረስ ቁርጥማት ያመጡባቸዋል። በኩላሊታቸው አድረው ያጎሳቁሏቸዋል። ለመክሰፍትም ያደርሷቸዋል። በአንገታቸውም አድረው አንገታቸውን ያሳንቋቸዋል። በጭናቸውና በደረታቸው አድረው በእነርሱ ላይ ዝሙትን ያመጡባቸዋል። በአፋቸውና በከንፈራቸው አድረው ሐሰትንና ክህደትን ያመጡባቸዋል። በገንዘባቸው አድረው በእነርሱ ላይ ስንፍናንና ውድቀትን ስስትን ያመጣሉ። በጉልበታቸውም አድረው ቁርጥማትን ያመጡባቸዋል። በአንጀታቸው አድረው አጽዋማትን እንዳይጾሙ ረሃብን ያመጣሉ። በህሊናቸውም አድረው አምልኮተ ጣዖትንና አጋንንትን መሳብ ያሳስባሉ። በጎን አጥንቶቻቸው አድረው ይወጓቸዋል፣ ይሰብሯቸዋልም። በዓይኖቻቸው አድረው ቅዱሳት መጻሕፍትን እንዳያዩ መታወርንና የዓይን በሽታን በእነርሱ ላይ ያመጣሉ። በመልካም ጎዳና እንዳይመላለሱ ያደርጓቸዋል። በጥርሶቻቸውም አድረው በከንቱ ነገር እንዲስቁ ያደርጓቸዋል። በውስጥ እግራቸው አድረው ወደ ሌቦች ይወስዷቸዋል። በውስጥ ዕቃዎቻቸው አድረው በወንድማቸው ላይ መጣላትንና ቂምን በቀልን ያመጣሉ። በጉንጮቻቸው አድረው ሱስ የሚያስይዙትን እንዲበሉ፣ እንዲጠጡ፣ እንዲያሸቱ፣ እንዲያጤሱ ያደርጓቸዋል። ይህም የተገኘ እስማኤላውያን ከሚሆኑ ከአማሌቅና ከኔባል መስጊድ ነው። እርሱም ብፁዕና ቅዱስ አባታችን ሰላማ ከሳቴ ብርሃን ደብረ መድኃኒት በምትባል ዋሻ ውስጥ የወንጌልን ጸሎት እየጸለየ ሳለ እነዚህ አጋንንት ወደ እርሱ ተሰብስበው መጡ። በሜዳም ላይ ወቅኒ አሉ። ይሄ ማለት የአጋንንት አምልኮ ቤታቸው ማለት ነው። እርስ በርሳቸውም እንዲተባባሉ ሁሉን ገዛን፣ ሁሉን አሸነፍን፣ ከሁሉ አረፍን። ነገር ግን በጉልበታችንና በጽናታችን በኃይላችን እናሸንፎ ዘንድ የማይቻለን አንድ ጠላታችን ቀረን። እስቲ የጠላታችን ጥፋቱና የምናደርገውን እንፈልግና አስብ ተባባሉ። ከእነርሱም መካከል 7 አጋንንት እኛ በጥበባችን እናሸንፈዋለን አሉ። ከእነርሱ መካከል አንዱ እኔ ጉሮሮን አሳብጬ በረሃብና በጥም ይሞታል አለ። ሁለተኛውም እንዲህ ብሎ ተናገረ፣ ወደ ፈጣሪው ጸሎትና ምልጃን እንዳያደርግ አንደበቱን አስረዋለሁ አለ። ሶስተኛውም ወደ ፈጣሪው እንዳይሰግድ በጉልበቱ ላይ ከባድ ቁርጥማትን አመጣበታለሁ አለ። አራተኛው በልቦናው አድሬ ትዝብትንና ትዕቢትን፣ ትዕዝርትን፣ ጥርጣሬንና ክህደትን አመጣበታለሁ አለ። አምስተኛውም አጋንንት እኔ በራሱ ላይ አድሬ ስንፍናና መኝታን ማንቀላፋትን በእርሱ ላይ አመጣለሁ አለ። ስድስተኛው ሴጣንም በብልቱ አድሬ በእርሱ ላይ ዝሙትን አመጣለሁ አለ። ሰባተኛውም ኮራ ብሎ እኔ ፍርሃትን፣ ስስትን፣ ሐሜትን፣ ሰሐቅን አመጣበታለሁ አለ። እነዚህም አጋንንት 7ቱ እንዲህ አሉ። ሌሎች አጋንንትም እንደዚህ ባለው ሥራ ጠላታችንን ድል ብታደርጉልን በእኛ ላይ መኳንንትና መሳፍንት ገዢ ትሆናላችሁ፣ እኛን ተገዢ ባሮቻችሁ እንሆንላችኋለን። ባታሸንፉት ግን ይህንን ሰላም የሚባለውን ሰው ከእኛ በታች የምትገዙ ባሮች እናደርጋችኋለን አሏቸው። ይህንንም ከተማከሩ በኋላ ከሀገሩ ሰዎች አንዱን ሰው አርደው ስጋውን በሉ፣ ደሙንም ጠጡና ከምሽት እስከ ጠዋት ተጫወቱ። ከዚህም በኋላ እነዚያ ክፉ አጋንንት በሙሉ ተሰብስበው ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ ወዳለበት ሂደው ይዋጉት ዘንድ እነዚያን 7ቱን አጋንንት ሸኟቸው። እነዚያ አጋንንትም እንደ ሙሽራ ሚዜዎች እየዘለሉ ሄዱ። ግን አቡነ ሰላማ እነዚያ 7ቱ አጋንንት የመከሩትን ምክር ከቤቱ ከበዓቱ ቁጭ ብሎ ይሰማቸው ነበረ፣ እሱ ላይ የሚያመጡበትን ጥፋት። እነዚያም አጋንንት እሱ ወዳለበት በደረሱ ጊዜ በመስቀል ምልክት በእነርሱ ላይ አማተበ። የመስቀሉ ምልክትም አጥር ሆናቸውና ከዚያ ሳያልፉ ቀሩ። ከዚህም በኋላ ብፁዕ ቅዱስ አቡነ ሰላማ ከሳቴ ብርሃን ወደ እግዚአብሔር እየተማጸነ ፈጽሞ ጸለየ። በዚያን ጊዜ ቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ ከሰማይ ወርዶ በእሳት መብረቅ መታቸውና
ወደ ሲኦል አሰጠማቸው። የተረፉ ሌሎች አጋንንትም ዓይኖቻቸውን ታወሩ። ወደ ገደልና ወደ ተራራ ኮረብታም የሸሹ አሉ። አንካሶች የሆኑም አሉ። ወደ ጥልቅ ጉድጓድ የወደቁ አሉ። አንድ ዓይና የሆኑም አሉ። ተቃጥለው አንድ ጉንጭ ብቻ የሆኑ አሉ። ተሰብረው አንድ እግር ብቻ የቀራቸውም አሉ። እነዚያንም አጋንንት ቅድስት በሆነች በጸሎቱ ኃይል ወደ አዘቦ ምድርና ወደ ቅማንት ምድር፣ ወደ አርሆ ምድር፣ የጎጃም አውራጃ ወደምትሆን ወደ እስጢፋ ምድር፣ ወደ ዳውንት ምድር እንዲሁም ወደ ሀገረ መጨረሻ ይቹም የጋሬን ምድር ወደምትሆን ሐላውል ሸኛቸው። ከዚያም በኋላ ይሄ የማዳን መልአክ ቅዱስ ሚካኤል ወደ ሰማይ አረገ። ይሄም ብፁዕና ቅዱስ አቡነ ሰላማ ቀሳቴ ብርሃን ደብረ መድኃኒት በምትባል ዋሻ ውስጥ ብዙ ተጋድሎን እየተጋደለ ለዓይኖቹ እንቅልፍን፣ ለቅንድቦቹ ሽልብታን፣ ለሽፋሽፍቶቹ እረፍትን ሳይሰጥ ብዙ ዘመናትን እየተጋደለ ኖረ። በጸሎቱ ኃይልም ከሴጣን ከአጋንንት ፈተና ዳነ። እዚህ ጋር የምንረዳው ነገር አጋንንት የሚባሉት ልቡሰ ሥጋ ናቸው። ሰይጣን የሚባሉት መንፈስ የሆኑ ናቸው። እነዚህን ሁለቱን እንዲህ ብለን እንለያቸዋለን። አቡነ ሰላማን የፈተኑት አጋንንት ዛሬም ድረስ እኛን እንዲህ ያሰቡ እኛን እንዲህ እየመከሩ ይፈትኑናልና በጸሎታችን በርትተን በአባቶቻችን በቅዱሳን ቃል ኪዳን ተማጽነን እነሱን መከታ አድርገን እነዚህ አጋንንት እንዲሁም ከሰይጣን ፈተና እናመልጥ እንችላለንና አባቶቻችንን እንወቃቸው፣ እናዘከራቸው፣ እንጠቀምባቸው። እነሱ መዳኛችን ናቸውና የሁሉ ቅዱሳን በረከታቸው ይደርብን። አሜን።